በእናትሽ በቃ እንደውም አልወድሽም። ምንም ነገር እንዳትይኝ ከዚህ በኋላ ምንም ነገር ወድ ካረከኝ በኋላ ባለጌ እንደዚህ አይደረግም። እሺ እንዴ አይደረግም። በጣም ተከታተራለሽ። እሺ እንዴት ናችሁ? ሄሮልና ሀዚዝ መሀል የተፈጠረው ነገር ታውቃላችሁ? ያው ተፖስተዋል፣ አይታችኋል ምን እንደተፈጠረ። እኔም እያየሁ ነበርና ሄሮል ጋር ነበርኩኝ። ሄሮል በጣም ጥሩ ሁኔታ ላይ አይደለችም እና ያለውን ነገር እስቲ አዚዝንም ልጠይቀው ያለውን ነገር ለመረዳት አዚዝንም ጠርቻለሁ። እንዲሁም ደግሞ ሄሮል በጣም እየተጎዳች ነው። እንደዚህ አይነት ነገር ደግሞ ድጋሜ እንዲፈጠርባት አልፈልግም። ከዚህ በፊትም በጣም መጥፎ ነገር አሳልፋለች እንደምታውቁ። ድጋሜ ደግሞ ይሄ ነገር ተፈጥሯል። ያው እኔ ላይም የደረሰው ነገር ታውቃላችሁና ድጋሜ እንደዚህ አይነት ነገር እንዲፈጠር አልፈልግም። በተለይ ደግሞ በእሷ ህይወት ይሄ ስለማይገባት ማለት ነው። እና እስቲ አዚዝ መጥቷል። አዚዝ ጋር ደግሞ ከአዚዝ ያለው ነገር እንረዳዳለን፣ እንሰማዋለን። እስቲ አብረን እሺ። አዚዝ ነኝ። ደህና ነህ? አክብረኝ ስለመጣ እግዚአብሔር ያክብርልኝ። አመሰግናለሁ። እንዴት ነህ? ሰላም አለሁ። እና ምን ሆነ ነው? ምን ሆናችሁ ነው? ጠይቂያት። እሷን ያለውን ነገር ትንገርሽ ማለት አንተ ነህ ነገሩን ያስነሳውና ማለት እንደዚህ ያልጠበቅኩም። ለምንድን ነው እንደዚህ ያደረግከው አንተ? እኔ አንደኛ ምንም በውሳኔ የተጸጸትኩበት ነገር የለም። እንዴ ምን ማለት ነው? ገባኝ ነገር ደግሞ ያንን የሚያክል ጊዜ እንደዛ ጠይቂያት፣ ያንን የሚያክል ጊዜ እንደዛ ተንከራትቼ አብሬያት በምለምናት ወቅት ምን እንትን ልትለኝ ፈቃደኛ ልትሆን አልቻለች። ተረዳሽኝ እኮ? አዎ አጥፍቻለሁ፣ ይቅር በይኝ፣ አብረን መሆን እንችላለን ብዬ ነገርኳት። አንዴ ለቤተሰቦቼ ተናግሬያለሁ፣ ይቅርታህን እቀበልሃለሁ፣ ግን ሁለተኛ ላይ አልፈልግም አለች። በዚህ ምክንያት ደግሞ እኔ እሷ ካልፈለገች ለምንድን ነው ማስገደዳት? ወር ደግሞ ለምንድን ነው እኔ እፈልግሻለሁ ብዬ ሁሉ ጊዜ መጨቀጨቃት? ገባሽ? እሷም ለእኔ ፍላጎት ከሌላት እኔም ለእሷ ፍላጎት ከሌለኝ እንዴ ፍላጎቱ ነው? ቆይ እንዴ ነው ምሳሌው ነው እየነገርኩሽ ያለሁት። ኖ አዚዝ ቆይ መጀመሪያ ከዚህ በፊት ማለት ነው አንተ ፈልጋለህ ያው ነገር ስለኝ ነበር። በፊትማ በጣም ነበር የምወዳት። እንዴ ታዲያውን ባንዴ ከነነን በጣም ነበር የምወዳት። ለእሷ ያለኝ መውደድና ፍቅር በእውነት የተለየ ነበር። እንደዛ ባይሆን ኑሮ ከሰው ሀገር ትቼ ስራዬን አልመጣም ነበር። ግን ከተፈጠረው ነገር አንጻር በጣም ራሴንም ከመጉዳት የተነሳ ራሴን ሁላ ላጠፋ ነበር። ስለሆነ እሺ ስማኝ፣ አሁን እንደዛ ስትሆን ለዚህ ነበር አይደለ? በቃ አንድ ነገር ተናገርኩኝ። የዛኔ ሃይማኖቴን ቀይራለሁ አልኩኝ። በእኔ ዘንድ በኩልም ደግሞ ልክ እንዳልሆነ ተሰማኝ። ያንን ነገር ልክ የወሰንኩት ውሳኔ ልክ አይደለም። ተጸጽቻለሁ፣ ይቅርታ ብዬ ስጠይቃት እኔ ለቤተሰቦቼ ተናግሬያለሁ፣ ሁለተኛ ላይ አልፈልግም፣ አብረኸኝ እንድትሆንም አልፈልግም፣ ግን ይቅርታህን እቀበላለሁ አለች። ገባኝ እኮ ልክ ናት። እንደዛም ልክ ነበረች። አንተም አጥፍተሃል ታውቃለህ። እኛ የምናውቀው ነገር ነው። አጥፍቻለሁ፣ ይቅርታ ጠይቄያለሁ እኮ አጥፍቻለሁ በጣም ማለት ነው። ግን ይቅርታም ጠይቄያለሁ። ማስተካከላቸው ነገሮች አሉ። አሁን በሰዓቱ ልክ ነህ። በቃ ለቤተሰቦቼ ተናግሬያለሁ፣ ቤተሰቦቼ ሰምተዋል እና እነሱ ጋር ያለውን ነገር ማስተካከል ለእኔ ደግሞ በጣም ከባድ ነበር። ምክንያቱም መሀላችን ችግር የፈጠረው እሱ ነበር። ያንን ነገር መልሼ እንደ ሕፃን ልጅ እንደዚህ ነው እንደዛ ነው ማለት አልችልም ነበር። ስለዚህ አይሆንም አልኩ፣ አይሆንም ብዬሃለሁ። ግን ያየሁትን ነገር ደግሞ አንተ ማሰብ ያለበት ሲሆን እኔ ያየኋቸው ነገሮች አንተ ያሳየኸኝ ለእኔ የነበረን ነገር አስቤ አይቼው አብረን መሆን እንችላለን፣ አንተ ስሜት አለኝ ስልህ አንተ አሁን ምንድን ነው እያልክ ያለኸው? ማለት ምንድን ነው የምትለኝ? እኔ ያለውን ነገር ሁሉንም ነገር እናስተካክል፣ በቃ ያለውን ነገር ሁሉንም እናስተካክል። እኛ ማስተካከል ከፈለግን እንችላለን ሁሉንም። እና ሄሪ አንድ እንድታውቂ የምፈልገው ነገር ማለት ነው፣ እኔ በእውነት በሰዓቱ ከአንቺ ውጭ ማንንም አስቤ አልነበረም እዚህ ሀገር የመጣሁት እኮ። ለዛም ጭምር ነው እኮ እንደዛ አይመስልም ሁኔታ ታውቃለህ።
ሲሪየስ የምር ማርያምን አይመስልም። እውነት እኔ እየነገርኩሽ እግዚአብሔርን አይመስልም። ኖ እንዴ አይደለም የፈለገ ቢሆን ማለት ነው። ከዛ ድረስ ለዚህ ልጅ ብለህ የመጣ ሰውዬ እንደዛ ልሞትልሽ ልፈረጥልሽ ያልከው ሰውዬ ሃይማኖትሽን ልቀይርልሽ ያልከው ሰውዬ አሁን ላይ ደግሞ እሷ ፈለገች። ኦኬ ሁሉም ነገር ይቅር በቃ እሱ ይበልጥብኛል ብላ እሷ አሁን ወደ አንተ ስትመጣ አንተ ደግሞ አልፈልግም ኢግኖር በቀል ነው ማርያምን በቀል ነው። እኔ ላይ ካሁን ዳስማማችሁ ነው እና ንግግር ምንም ስላልተመቸኝ ነው የጠራሁህም። የእሷን ስልክ አታነሳም አንስቼ ኦኬ ስልኬን አንስተ ምናምን አክብረኝ ስለመጣ በዚህ አጋጣሚ ከብሎክ ስልክ እንዳወጣ እኮ የለመንከኝ ሰው ነህ። ከአንዳንድ ምንም ሳይቀየር ምንም ሳይፈጠር ምንም ያጠፋው ጥፋት ሳይኖር እኮ አዚዝ ምንም ጥፋት ሳይኖርብኝ ስልኬን እኮ ከብሎክ እንዳወጣ የለመንከኝ ሰው ነህ። እኔ ስደውል እንዴት ነው ስልኬን ማታነሳው? ምን ማለት ነው? ስልኬን አለማንሳት አዚዝ ምንድን ነው ያደረኩ እኔ? ሰማኛ ነው ላስ ከቻላችሁ ማርያም ሰላም ለመፍጠርና ያለው ነገር እንደነበረ ወደ ነበረበት እንዲመለስ ነው ፍላጎቴ ወደ ነበራችሁበት ማለት ነው እኮ የማይመለስበት ምክንያት ምንድነው? አዚዝ እኔ ስለፈለኩ ነው። እኔ ፈልጋለሁ ስላልኩኝ ነው። እኔ እንደምወድ ስለነገርኩ ነው። ለአንተ ስሜት እንዲኖረኝ ያደረኩ እኮ አንተ ነህ። እንድወድ ያደረክኝ አንተ ነህ፣ እኔ አይደለሁም። እኔ አስቤ መጥቼ አንተ ጋር መጥቼ እኮ አይደለም የወደድኩ፣ ግን ለአንተ ስሜት እንዲሰማኝ እንድወድ ያደረክኝ አንተ ነህ። ባደረከው ነገር በወንክልኝ ነገር ነው እንድወድ ያደረክኝ። እንድወድ ያደረክኝ አውቀህ ነው፣ ቀምረህ ነው፣ እኔን ለመጉዳት፣ እኔን ህይወት ላይ ለመጫወት፣ እኔን ለማሰቃየት፣ እኔ ራሴን እንድጠላ ለማድረግ አውቀህ ነው፣ ሆን ብለህ ነው። ቆይ እዚህ ጋር እንድታውቂው የምፈልገው ነገር በፊት በእውነት እኔ አዚዝ ለራስህ ቆይ የምታወራው ነገር እርግጠኛ ነህ? የሆነ እስኪ ቆመህ አስበህበታል? ማንም ይሄ እብድ ሰው ራሱ እንደዚህ አያደርግም። በዚህ የምሬ ነው። አንተ የምታደርገው ነገር ሰው ይልካል ሲሪየስ ምንም ነገር የሆነ የማይሆን ነገር ወሮ የተዛባ ነገር አይደለም እያወራለሁ። በጣም የተዛባ ነገር በጣም ወዳት ነበር። በጣም ነበረ ማፈቅራት። ለእሷ የተለየ ስሜት ነበረኝ። በአንድ ወቅት አጠፋው፣ ይቅርታ ጠየኳት። ኢቭን ይቅርታ ልትቀበለኝ አልቻለች። እንዴ ህዝብ መሀል እኮ ነው። አበባውን ኮንዲሽንሽ መጥያለሽ። አሁን ምን ተቀየረ? ልብ ውስጥ ያለው ፍቅር ውሸት ነበር ማለት ነው አዚዝ። ማንም ሰው ልትጫወትብኝ ነው። እኔ ህዝብ መቀለድ ነው የፈለግከው። እወድሻለሁ ለመጥላት ምን አጠፋው? ይሄን ጥፋት ንገረኝ። ምን አጠፋው? እንደዛ መንገድ ላይ እንደዛ ሰው መሀል ይቅርታ ያንተ ይቅርታ ጥፋትን ማያስተካክል ስለሆነ ኦኬ ሰው ነው የሚበልጥብህ ከፍቅራችን። አንተ አፈቅራታለሁ እወድሻለሁ ብለህ ካልከው ሰው ይበልጥብሃል። ሰዎች ናቸው የበለጡብህ። ሰው ይበልጥብኛል እያልኩኝ አይደል? ይኸው አዚዝ ተረጋጋ። በሰዓቱ ይቅርታ ጠየኳት። ተረጋጋና ልትቀበለኝ አልቻለችም። የምር ሲሪየስ ተረጋጋና ማለት ነው አስብበት። የምር ነው ልክ አይደለህም አዚዝ፣ ልክ አይደለህም። ማርያምን የሆነ በቀል ነው የሚመስለው። ማርያምን በቀል ነው የሚመስለው። በቀል አይደለም አዚዝ፣ በቀል ነው የሚመስለው። የምር ነው አይደረግም እንደዚህ እንዴ እንደዛ። ኦኬ ኢግኖር ስላደረገችኝ አሁን ኢግኖር አድርጌ ልበቀላ ከሆነ ኦኬ እንደዛ ነው የሚሆነው። እናንተ እንደዛ ማሰብ አይደለም የሚመስለው ራሱ እንደዚህ ነው። እና ምንድነው አዚዝ? እሺ ምን እንደሆነ በሰዓቱ ልትቀበልሽኝ ይኸውልሽ፣ አዳምጪኝ። እኔ በሰዓቱ አጥፍቻለሁ፣ ይቅርታ ጠየቅኩሽ፣ ይቅርታዬን ልትቀበልሽ አልረፈደም እኮ አሁንም ገና ነው። አልረፈደም ቆየ እኮ ኢቭን ስንት ቀን በቀን አንዴ እንኳን ሳላገኛት እኔ የሚያመኝ ልጅ ማለት ነው። አሁን አንድ ጥያቄ ብቻ ልጠይቅ አዚዝ፣ ምንም አይነት ስሜት አይሰማማው ለሄሮን? ምንም የለህም? እንደ ወንድምነት ማድረግ የምችለውን ነገር አደርግልሃለሁ። አይደለም አሁን ምንም ለሄሮን ምንም አይነት ስሜት የለህም? እንደ አልኩሽ እኮ ነገርኩሽ። እንደ ወንድምነት የምን ወንድምነት ነው? የምን ወንድምነት ያባል እንዴ? አንዴ ቆይ ተነነ በሁለት ሳምንት ውስጥ ያለ ያውላ ልሙትልሽ ኤሌክትሪክ ወይስ ልሙትልሽ ያለው ፍቅር ተነነ እንደዛ እንደምወዳት እንደዛ ለሷ ያለኝ ፍቅር ለሷ ያለኝ ሞራል በእውነት የለም ጠፋ እኮ። ምን አይነት ፍቅር ነው? እግዚአብሔርን አስገራሚ የሆነ ፍቅር ነው አዚዝ። የምር አስገራሚ የሆነ ፍቅር ነው። እንዴ የማይመስል ነገር አትወራ አዚዝ። እንዴ ይሄ ማለት ከመጀመሪያው ነው ማለት ነው። የምር የሆነ ቀመር አለ እንጂ አፍቅራት አይደለም። ይሄ አሁን እንደዛ የተረዳሁት ማለት ነው። ሁለት ደግሞ እኔ እንድትጎዳ አልፈልግም። ድጋሜ እቺ ልጅ እንደዛ አይነት ነገር ውስጥ አዚዝ እንድትገባ አልፈልግም። የምሬ ነው። ሲሪየስ አድርጌ ሳወራውን የምሬ ነው። እንዴ በሰዓቱ እኮ ነበርኩ አዚዝ የማይመስል ነገር አታወራም። ምንም አልመሰላትም እኮ በሰዓቱ። እኔ እኮ ነኝ በጣም የተንከራተትኩት የተጎዳሁት። ኦኬ የተበቀልከኝ ነው አሁን አንተ ስለተንከራተትክ መበቀል አይደለም። አንተ ስለተጎዳኔ መበቀል አይደለም። የተበቀልከኝ ነው ታዲያ ምን ቀየረው? እንደዚህ አይነት ሰው ነበርክ ማለት ነው። አላውቅህም ማለት ነው አዚዝ። እንደዚህ አይነት ማንነት አለ
ማንነቴንም ከድሮ ጀምሮ ታውቂዋለሽ። ላንቺ የነበረኝ ክብር ላንቺ የነበረኝ እኔ ማቋዚዝ የት ሄደ ታዲያ? እኔ ማቋዚዝ እንደዚህ አይደለም። አይ ምንድነው እንኳን እኔ እወድሃለሁ ፈልግሃለሁ ስል እኔ እፈልግሃለሁ እወድሃለሁ ስል አልፈልግም የሚለኝ ቀርቶ በሰዓቱ ለኔ ይቅርታ ላለመቀበል ፍላጎት አልነበራትም። እኔ እንደ ፍቅረኛ ወር ከመጀመሪያው የማይመስል ነገር ነው ማለት ነው ለኔ አሁን እየተረዳሁት የነበረው። እኔም ወዴንስም እንትን መረዳት ይችላል። ይሄ በሁለት ሳምንት ውስጥ ልሙትልሽ ልበድልሽ ልፍረጥልሽ ያልከው ፍቅር በአንዴ ተነነ ብትለኝ እኔ አሁን የማይመስል ነገር ነው። በሁለት ሳምንት እንኳን አልሆነ። በእውነት ቆርጫለሁ፣ በጣም ተጎድቻለሁ። በሰዓቱ በየትኛው ጊዜ ነው የተጎዳኸው? የትኛው ጊዜ ነው የጎዳኸው? አልቀበልም ብለሽ መንገድ ላይ ተሽንሽ ተሰጠች። በቃ ወደ ራሷ አሰበችበት። ካንተና ከምትመጣው ነገር መረጠች። ከዛን አንተ መረጠች። አንተን መረጠች። የምታደርገው ነገር ልክ አይደለም። እሺ የምር ለእናንተ ነው ልክ የማይመስላችሁ? አረ ይሄ ልጅ ምን አይነት ተመረኛ ነው እናውራው? ለእናንተ ነው ልክ የማይመስላችሁ? የምር ነው የምታወራው? አሁን እሷ ከሚሰማት ስሜት በላይ ነበር። በጣም እየተንከባከቡ ስጠይቃት ነበር አይደል? መግቢያ መውጫውን እየተከታተልኩ ስጠይቃት የነበረው የዛኔ እኔን አልፈልግም። አሁን ይሄ ፍቅር ማለት ይሄ እንደ ወንድምነት ነው ፈልጋለች። እሺ ስማኝ፣ አዳምጪኛ። እንደ ወንድምነት ነው ፈልጋለች። አረ ባይመስል ነገር አትወራ። እግዚአብሔርን እኔ ምንም እየመሰለኝ ስላልሆነ ነው እኮ። ካልመሰለሽ አይመሰልሽ። እሺ ምንድነው? ምኗን ብለህ ነበር የፈለካት መጀመሪያ? አሁን እሱን ብቻ ንገረኝ። ሲሪየስ ማለት ምኗን ፍቅሯን ብለህ ምናምን አይመስለኝም ጭራሽ። አሁን አዚዝ የምታወራው ወሬ እንደዛ አያስመስልብህም። የምር ሲሪየስ። እንኳን ማንም ሰው ፍረዱ እናንተም ከፈለጋችሁ። የማይመስል ወሬ ነው። ሳምንት ባልሞላ ነገር ውስጥ እንደዚህ ስትንከራተትላት የነበረው ልጅ በአንዴ ጠፋ። ሳምንት 15 ቀን አሉና አዚዝ አሉና 15 ቀን ግን አሉና በእውነት ወይኔ እናቴ። እሺ 15 ለምን ወሬ ነው? አንድ ወር ቢሆን ሰዓት ይሁና በቃ። እኔ ካልፈለገች ምን ላድርግ? ከእናቴ ጋር ብዙ ነገር ተነጋገርኩኝ። በጣም ብዙ ምክር መከረችኝ። ካልፈለገ ሰው ጋር ላንተ ከማይሆን ሰው ጋር ፈልጋለሁ አለች እኮ። በቃ አሁን ነው እያለችኝ ያለች እኮ። ትፈልጋለች አሁን አንድ ወር ውስጥ 15 ቀን ውስጥ የት ሄዳል? ወስኛለሁ። መጀመሪያ ማይወደኝም ነበር። ተይው። አዎ ሲሪየስ አትወዳትም ከመሰላችሁ? እሺ መሰለኝ ሰው የሚመስል ነገር ነው የሚሆን ነው የሆነ ነገር ነው ይሁን። እኔ ራሴን ማቆ ራሴ ነኝ አላውቅም። የሆነ ነገሩን ብለህ እንደመጣ ነው እየተረዳሁት ያለው። ቴምሬ ነው። አሃ እንደ ሌላ ሰው ጥቅም ፍለጋ ነው መሰለኝ። በቃ እንደዛ ነው ያሰብኩ ያለሁት። ሲሪየስ ማርያም እንደዛ ነው የሚያስመስልብህ። አሁን ያለህበት ሁኔታ የማይመስል ነገር ነው ማለት ያ በወቅቱ አንተም ጥፋት አጥፍተሃል አይደለም? ምን ያንተ ጥፋት ነው በወቅቱ። በጣም የሚወደውን ሰው በጣም የሚያፈቅረውን ሰው እኮ በአንድ ድርጊት በአንድ ምክንያት ሰው በአንድ ቀን ይጣላል እኮ። ሲደረግበት ነው። ምን አደረገች እሷ? እኔ ምንም አደረገችኝ ያልኩኝ አይደለም። አልፈልግም አለችኝ። እሺ አልፈልግም አለችኝ። አልፈልግም ሳይሆን ያልኩኝ አልፈልግም። እኔ አንተን እንደ ወንድምነት ነው ማሰበው። ከዛ የዘለለ ይቅርታን ተቀብያለሁ። እኔ ላይ አልፈልግም አለችኝ። እዛ መንገድ ዳር አልፈልግም አላልኩም እኮ አዚዝ ያልኩ። በቃ ያለንን ነገር ማስተካከል ስለማንችል አሁን ታዲያ አስተካከልሽ። በቃ ዋጋ አንተ የከፈልክልኝን ዋጋ እኔ መክፈል ፈልጋለሁ። እንዴ ብድር እንደመመለስ ነው እኔ የምቆጥረው። ለምን አይደለም? ትወዳለች። ቆማ ስታስብ ትወዳለች። አንተ ማጣት አልፈለገች። ምንድነው? ክፋት ነው? ሰዓት የምትለኝ ምንድነው? አመታት ነው እንዴ ያለፈው? እንዴ ምንድነው? እዚህ አመታት አለፈ እንዴ? አመታት አለፈ እንዴ? ነገር እኮ አመታት አለፈ። ሰዓት የምትለኝ እምቢ ካለችኝ አልፈልግህም ካለችኝ በእውነት እሺ ሌላው ነገር ይቅር። ስልክ ለሷ አለማንሳት፣ ልጅቷ እንደዚህ አይነት እንትን ውስጥ ማስገባት፣ ከቤት አትወጣም፣ ከሰው ጋር አትገናኝም፣ እንደዚህ አይነት ውስጥ ማስገባት አግባብ ነው? ቢያንስ እንኳን እሺ ይሄ እንደዚህ አይነት ነገሮች ማለት ነው አጠገብ የሆነ ቀርባት ምናምን ቀርባት ልታግዛት አትችልም። አለመፈለግ ነው እንጂ እሺ በወቅቱ ያን ጊዜ 15 ቀን ያክል ጊዜ የተፈለገች እውነት እኮ የሚያሳምን ነገር እኮ ነው። ማያሳምን ነገር ነው። አንተ ደግሞ እያወራኝ ያለው እሷ ፈልጋ ስለመጣ አንተ ደግሞ በቀል እየመሰለኝ ነው። አንተ ኦኬ አሁን አንተ እሺ እንደዚህ ነው ጨዋታው የሆነው። መጀመሪያ አንተ ፈልጋት ነበር። አንዴ ላስረዳክ። አንተ ጭንቅላት ውስጥ ያለው ወይ መጀመሪያ ኦኬ አንተ ፈለግካት ምናምን ኢግኖር ተደረግ፣ እንደዛ ታሰብክ ማለት ነው። ኢግኖር እንዳረገች ማለት ነው እንደተወች። ከዛ አሁን እሷ አንተ ፈልጋ ስትመጣ አልፈልግም አልክ። እኔን ትፈልጋለች ብዬ እኔን ፈልጋ ትመጣለች ብዬ ጭራሽ አላሰብኩም። ወላሂ አላሰብኩም። ስለምንም ነገር እኔ ጋር ዳግም ትመጣለች ብዬ አላሰብኩም። በእውነት አላሰብኩም። እኔ እንደውም እኮ ወደ ነበርኩበት ስራ ቦታ እኮ ለመመለስ ዝግጅት ላይ ነበርኩኝ። አልዋሽም። ስለሆነ ዝግጅት ላይ ነበርኩ። በጣም ያስደበርከኝ ነው ወይ ማርያም አዚዝ፣ በጣም ያስደበርከኝ ነው።
በእውነት ከእናንተ በላይ ከአንቺም ከእሷም በላይ እኔ በሰዓቱ በጣም ተደብሬ እኔ ያለችበትን ሁኔታ ስለማቅ ነው። ለቀን ማርያም እሷ ጋር ነበር ስለምቀርቢያት ነው። ለኔ ግን እኔ ከጎኔ አይገባትም። ታውቃለህ አዚዝ በጣም ብዙ ነገር ያሳለፈች ልጅ ናት። አዚዝ ከዚህ ውጭ በጣም ብዙ ነገር ያሳለፈች ልጅ ነች። አንተ ራስህ ታውቃለህ። እንደዛ እየተረዳሁት ነው እኔ ራሱ እውነትም ቢሆን ሰው ለጥር ካልተፈላለኩ እኮ ኦኬ ፈለካት እኮ ፈለካት ከዛ ፈለገች በቃ በሰዓቱ አልፈለገች። ሰዓቱ ምንድነው? ሰዓቱና ወር ምንድነው? ፍቅሩ እኔ አልፈለገችኝም። ሰዓቱና ወሩ ምንድነው? ፍቅሩ ተወሰንኩ በኋላ ፈልጋለሁ ብሎ የምር አንተ ስማኝ፣ ሃይማኖትን ቀይር አንዲ ቆይ አንዲ ወይ መስል ነገር እየወረበች ስለሆነ በጣም እየተናደድኩ ነው። የምሬን ሃይማኖትን ቀይርልሃለሁ፣ ራሴን አጠፋላታለሁ ያልከው ልጅ በአንዴ በ15 ቀን ውስጥ የለም። ይሄው አለቀ፣ ጠፋ፣ ልብ ደነደነ። ውሸት ነው የእውነት የሚያፈቅር ሰው እንደዚህ አይ ውሸት ነበር። እንኳን ሆነ ይሁን ችግር የለውም። እንደሚሆነው ሆናለሁ ሆነ ያለብኝ ሆናለሁ። ቆይ አንቺ ተረጋጊ ነው ማለት ነው። አዚዝ ስማኝ፣ አሁን ጊዜ ወስዳችሁ ማለት ነው ሁለታችሁ እንድታረጉ የምፈልገው ጊዜ ወስዳ አንተ ማስበህበት ልጅቷ እንድትጎዳ አልፈልግም። አዚዝ እየሰማኝ ነው። እኔም እንድትጎዳ አልፈልግም። ምን ያረክ ነው? ያረክ ያለው ነገር እንደዛ ነው። እንደ ወንድምነት ማግዛት ነገር ካለ አግዛት። ጣሪ ወይ አልፈልግም። እኔ ወንድምነትን አልፈልግም። በቃ ይቀራል። እሱ አምላኬ ትግስቱን ስጠኝ። እሱም ይቀራል። አዚዝ ምን ይሆንክ ነው? ምን ሆንክ? ምንም አለው አውቀህ ነው የምትደርገው? ምንም እየደረኩኝ አይደል? በቃ ምንም እየደረኩኝ አንተ ለመንክ አሁን የኛ ተራ ነው መለመኑ። ኦኬ የኛ ተራ አሁን የሷ ተራ ነው መለመኑ። አሁን መለመን የሷ ተራ አትለምነኝ። እኔ ግልጹን እየነገርኳት ለምን ትለምነኛለች? አትለምነኝ። ትወድሃለች አዚዝ፣ አትለምነኝ። ትወድሃለች። ሻውም ነው የሚደረግ። በቃ እንደ ወንድምነት ታስበኝ። ትወድሃለች፣ ታፈቅራለች። እንዴ ነው እንደ ወንድምነት ታስበው? እንዴ ትወድሃለች፣ ታፈቅራለች። እንዴ ነው እንደ ወንድምነት የምታስበው? ማፈቅራውን ሰው እንዴ ነው እንደ ወንድምነት የማስበው? ሰሊና ማስገደድ የለብንም። በቃ ተይው። የማይመስል ነገር አታርጋ አዚዝ። አንተ በ15 ቀን ውስጥ የሚተነ ፍቅር በ15 ቀን ውስጥ በቃ ከልብ መውጣት ከቻለ መጀመሪያም ልብ ውስጥ አልነበረም። እኔ የእውነት የምትወደኝ መስሎኝ ነው። ምንም አላረገችም አዚዝ፣ ምንም አላረገችም አዚዝ፣ ምንም አላረገችም። እሷ ስትሄድ እንዴ ምንም አላረገችም። ምን ማለት ነው? ምን ማለት ያረከው ነገር እሷ እንትን ስለሆንሽ ምንም አይደለም። እኔ ማርያምን ሳይድ አይደለም ማርያምን ምንም አላረገችም። ሲቀጥል ጥፋት ነበር ሁለታችሁም ማለት ነው። አንዴ ምን እኔ እኮ ጥፋት እንዳለ ኖ ጥፋትማ ይሆነው ምን ፈልገህ መጣ ነው ህይወቷ ውስጥ እንጂ እኔ እንደዛ አይነት ጥያቄ እየጠየቅኩ ነው። ምን ፈልገህ ነው ህይወቷ ውስጥ ከመጀመሪያ የመጣው ብዬ እየጠየቅኩ ነው። ወይዘዊ እግዚአብሔርን የምሬን ነው እንጂ እሷን ነበር ፈልጌ የመጣሁት አይደለም እግዚአብሔርን አይደለም እንደማይመስል ነገር ነው። በቃ እኮ አሁን ምን ፈልገህ እሷ ፈልገህ መጣ ጎዳት ኦር ጥቅም ከሷ አገኘው ምን አደረኩ? ምንም አላደረኩም አይደለ? ውጣ ብላኛለች፣ እወጣለሁ። በቃ አለቀ። የመጣህበትን አንተ ነው የምታውቀው። ግን ይሄ ለፍቅር አልመጣም። ሌላ ምንም እኮ የሚቀየር ነገር የለም አዚዝ። ለፍቅር ብላ አልመጣም። ምን አለች? የኔ ስሜት እኮ ውስጥ የሚሰማኝ ስሜት እኔነቴን አንቺ አታውቂም አይደለም? ስሜት እኔ እንደዚህ ፍቅር አላውቅም እንዴ? እኔ ጋር ያለው ፍቅር የተለየ እኮ ነው። አንተ ከሰው የተለየ ነው። እኔ ጋር ያለው ፍቅር አንተ ከሰው የተለየ ነው። በምንም ልታውቂያት ይችላል እንዴ? አንተ ከሰው የተለየ ነው። ስለዚህ እኔ ሳይድ አድርገሽ የማፈቅረው ሰው ምንም ቢያደርግ እኔ አፈቅረዋለሁ። አይደለም የምር አይደለም። ስለጠራሽ አክብሬሽ ነው የመጣሁት። እኔን ሳይድ አድርገሽ ስለ ሳይድ አይደለም ያወሩት ያለሁት። የምታደርገው ነገር አዚዝ ልክ አይደለም፣ ወይ ደግሞ እውነት አይመስልም። እውነት ካልመሰለሽ እሷም አንቺም እውነት ካልመሰላችሁ ተውት፣ በቃ ተውኝ። እኔ በጣም እየተናደድኩ ነው። ላስታርቅ መጥቼ ጭራሽ እንደዚህ ገባሁ። አይ እሱ ውሸቱን ነበር። የእውነት የሚያፈቅር ሰው በ15 ቀን ውስጥ አይጣላም ያለው። አይ የምሬን ነው። ምንም ያላሰብኩት ነገር የለም። እኔ የምታፈቅረኝ መስሎኝ ሰላም ፈጥሩ ነበር። የእውነት አንተ ለኔ ስሜት ያለ የእውነት እኔን ካጣ መኖር አዳምጠኝ አዚዝ ለውራበት አንዴ አዳምጠኝ እንዴ የእውነት የምታፈቅረኝ መስሎኝ ያላንቺ መኖር አልችልም ብለህ ራስን ልታጠፋ ስትሞክር ይሄ ልጅ ራሱን እስኪያጠፋ ድረስ የሚወደኝ ከሆነ ያለኔ መኖር የማይችል ከሆነ ጥሩ ስራ ያገኘው መስሎኝ ነው ስለአንተ ማሰብ የጀመርኩት። ያላንቺ መኖር አልችልም ብለህ ራስን ልታጠፋ ሞክረህ ነበር። ከዛን እምነትህን እስከ መቀየር ሀሳቡን ያመጣኸው ራስህ ነህ። እኔ አይደለሁም ሀሳቡን ያመጣሁት። እና ያንን ሁሉ ነገር ስታደርግ ለማን ብዬ ነው ያንን ሀሳብ ያመጣሁት እኮ። እንደዛ የምትወደኝ ከሆነ ታዲያ የት ሄደ ያ ፍቅር? የት ሄደ? ለምንድን ነው እንደወድ ያደረከኝ? በእናትሽ በቃ እኔ በቃ እንደውም አልወድሽም። ምንም ነገር እንዳትይኝ ከዚህ በኋላ ምንም ነገር እንደወድ ካደረከኝ በኋላ ባለጌ እንደዚህ አይደረግም። እሺ እንዴ አይደረግም። በጣም ተከታተራለሽ። እሺ